አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለ አልሐምዱሊላህ፣ እኔ ሰላም ነኝ። ዛሬ ፈታ ብዬ ነው የመጣሁት። በፋንዲሻ በቡና ምናምን ሆኜ ነው የመጣሁት። ግን በጣም የሚያሳዝነው ሁኔታ በጣም የሚያሳዝን ነገር ይሄ ጉዝጓዙ አይታይም ማለት ነው ጋይዝ። የጎዘጎዝኩት አይታይም። አሁን ይሄ ምን ይባላል ጋይስ? ይሄ ምን ይባላል? እናንተ ደስ ይላችኋል ብዬ ጎዝጉዤ ብመጣ ጀበናውን ቆርጦ ሲኒውን ቆርጦ ነው ያመጣልኝ። እንግዲህ ምንም ማድረግ አልችልም። ያው ካሜራ ማን አለመኖሩ ይሄ ለዚህ ይጎዳል። ለወደፊት እናዘጋጃለን እላችኋለሁ ጋይስ። እስኪ እየተጫወትን ለምን እስኪ እንደዚህ ፏ ባልኩበት ለምንድን ነው ቪዲዮ ማልቀርጽላቸው ብዬ አሰብኩኝ ማለት ነው። እና ጋይስዬ ምን ልላችሁ ነበር ማለት ነው። እንደኔ አንዳንዴ እንዲፈታ ባለው እሺ፣ ራሳችሁን አታጨና። የምን አባቱ እንዴ ሪፎርም ነው ዛሬ አውልቄ ጥዬው ነው እንደዚህ ፈታ ብዬ ከላይን ጥጥብ ብዬ። አንዳንዴ እንደዚህ ያስፈልጋል። ሹ ያስፈልጋል። ምንድን ነው ሁሌም መሮጥ? ሁሌም ቢያንስ ለ10 ደቂቃ 20 ደቂቃ ለራሳችሁን ቦታ ስጡ። በመቀጠል ደግሞ እንደዚህ ቪዲዮ የምትሰሩና ቲክቶከር የሆናችሁ ዩቱበር የሆናችሁ ልጆች ራሳችሁን በጣም ትጎዳላችሁ። ምግብ አትበሉም እና ሩጫ ነው። ስለዚህ ራሳችሁን ጠብቁ። ከሀይስ ራሳችሁን ጠብቁ። የሰራ ነው እኮ አንበላውም። ገባችሁ? የለፋን የደከምነውን አንደርስበትም፣ ልንደርስበትም ላንደርስበትም እንችላለን። እሱ አላህ ያቆየንና ማለት ነውና ብዙ ልጆች አሁን ራሳቸው ሲጎዱ በስራ ይሄን አልሰራውም፣ ሀገሬ ላይ ቤት አልሰራውም፣ እንዲህ አላረኩም ይላሉ፣ ያስባሉ። እና ጋይስ ስንት እህቶቻችን ቤት ሰርተው ለፍተው ደክመው ወላሂ ስንት እህቶቻችን ስንት ጓደኞቻችን ሞተዋሉ። ቤታቸው ሳያርፉበት አንድ ቀን ሳያድሩበት ይሞቱ አሉ ጓደኞቼ ማለት ነው። እና እንዲህም ነገር አለ። አላህ አያምጣብን። አላህ እንደዚህ ከእንደዚህ አይነት አላህ ይጠብቃል። ወላሂ ያሳዝናል። አሁን 2 ጓደኞቼ ድንገተኛ ነው የሞቱት ማለት ነው። በሰው ሀገር ሰርተው ለፍተው ቤት ሰርተው እናርፋለን ብለው እቃቸው ስብስብ አድርገው ሊልኩ የተዘጋጁ የሞቱ አሉ። እና ሞት ለማንም አይቀርም። ግን ከመጠን በላይ ማሰብ አያስፈልግም። ይሄን አልሰራውም ብሎ ራስን ማጨናነቅ አያስፈልግም። ስትኖሩ ነው ሁሉም ነገር የሚኖረው። ሳትኖሩ ምን ሊኖር አይችልም። ትታችሁት ነው የምትሞቱት ማለት ነው። እና ጉልበታችሁ ደግሞ እያለ እንዲህ ስትሰሩ ብር ሲኖራችሁ ጉልበታችሁ እንደዚህ እየሰራ ነው ሰው የሚወዳችሁ። ሁሉም ወዳጃችሁ ነው። ቆማችሁ ስትሄዱ ስትሰሩ ብር ሲኖራችሁ ሁሉም ወዳጃችሁ እናንተን ይወዳችኋል በጣም። እና ሳይኖራችሁ በበሽታ ስትወጥቁ አንድን ሰው አታገኙም ጋይስ፣ አንድን ሰው አታገኙም መቼም። ወላሂ አላቅም። በየሆስፒታሉ ኩላሊቱ ፌድ አድርጎ የሚኖር የመዳም ቅመም ብቻ ነው፣ ሌላ አይደለም። እና በብዛት የሚታዩት አረብ ሀገር የሰሩ የደከሙ ኩላሊታቸው ፌድ አድርገው ሆስፒታል የተኙ ብዙዎቻቸው ይታያሉ። እና ራሳችሁን ከምንም በላይ ጠብቁ ጋይስ። እና እኔ ያው አንዳንዴ ለምንድን ነው የምን አባቱ መጨናነቅ ነው የምን አባቱ ብዬ ፈታ ብያለሁኝ ማለት ነው። ግን ሀሳብ እንዳለ አባቴ ደግሞ ታሞብኛል ጋይስ። ወላሂ አባቴ ታሞብኛል። አላህ አፍያውን ይመለሰው። እስኪ ዱአ አድርጉልኝ። ወላሂ ሀሳብ እኮ ጠፍቶ አይደለም። ሀሳብ ታስባላችሁ፣ ግን በቃ ምንም ማድረግ አንችልም። እኔ በተለይ አሁን ያለሁበት ሁኔታ በጣም ከባድ ነው ወላሂ። እና ዱአ አድርጉልኝ፣ እስኪ ዱአ አድርጉልኝ። ዱአ ያስፈልገኛል ጋይስ። እና ውዶቼ ዝም ብዬው ቪዲዮ ዝም ብዬ ልቅረጽላችሁ ብዬ ነው። ሰብስክራይብ ላይክ አድርጉ። በሚቀጥለው በአዲስ አይዲያ ይመጣለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ